ሰላም እንዴት ናችሁ? ይህ ከአካዳሚክ ሜንተር የሚተላለፍላችሁ ትምህርታዊ ነክ ቪዲዮ ነው። በዛሬ ቪዲዮ የማሳያችሁ በሪሰርች ኦብጀክቲቭ እና ሜቶዶሎጂ ውስጥ ያለው ቀጥተኛ አላይንመንት ለሪሰርቸር ምን ይጠቅማል። እንደምታውቀው ሪሰርች ኦብጀክቲቭ ማለት it is a destination which means it tells us where you want to go ለመሄድ ወደ ፈለግንበት አቅጣጫ የሚጠቁምልን ሲሆን በሌላ አገላለጽ it is the goal of the research ወይም የሪሰርች ግብ ተብሎ ይጠራል። ሜቶዶሎጂ ጋር ስንመጣ it's a vehicle which takes us to our destination ለትራንስፖርት ሆኖ እንደ ትራንስፖርቴሽን እኛን ተሸክሞ ወደ ፈለግንበት አቅጣጫ ያደርሰናል ማለት ነው። ስለዚህ በሪሰርች ኦብጀክቲቭ እና በሜቶዶሎጂ ውስጥ ያለው ቀጥተኛ አላይንመንት ምን አይነት ጥቅም ይሰጣል? አራት ነገሮችን እነግራችኋለሁ። አንደኛ it guides us to select best data collection tools ለሪሰርቻችን የሚያስፈልጉ ዴታዎችን ኮሌክት ለማድረግ ትክክለኞችን እንድንመርጣቸው ይረዳናል። ሁለተኛ it avoids unnecessary data collection and irrelevant analysis ማለት ነው አላስፈላጊ ዴታዎችን ኮሌክት አድርገን ሮንግ የሆነውን ዴታውን ደግሞ አናሊስ እንዳናደርግ ይረዳናል። ሶስተኛው it saves our time, it saves our resource በእጃችን ያለው ሪሶርስ ሊሆን ይችላል፣ ታይም ሊሆን ይችላል፣ ጉልበት ሊሆን ይችላል። ማንኛውም አላስፈላጊ ሳክሪፊኬሽን እንዳናወጣ ይረዳናል። አራተኛውና መጨረሻው it answers the questions under investigation ለመስራት የፈለግነው ታይትል በትክክለኛው መልክ ጥሩ ፋይንዲንግ በማምጣት አንሰር ያደርጋል። ወይም ደግሞ በሌላ አገላለጽ አይተን የወጣነው ስቴትመንት ኦፍ ፕሮብሌም ወይም ደግሞ ሶልቭ ለማድረግ ምላሽ ለመስጠት አስበን የተነሳነውን በትክክል ምላሽ እንድንሰጥ ይረዳናል ማለት ነው። በዛሬ ቪዲዮ እንግዲህ በሪሰርች ኦብጀክቲቭ እና በሜቶዶሎጂ ውስጥ ያለው ዳይሬክት አላይንመንት ለሪሰርቸር 4 ወሳኝ ጥቅሞችን እንደሚሰጥ ለመናገር ችያለሁ። እንግዲህ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ይህ ቪዲዮ ደግሞ ለሌሎች እንዲደርስ ፎሎ በማድረግ ሼር፣ ኮፒ ሊንክ እና ኮመንት በማድረግ ሰው ይሁኑ። አመሰግናለሁ።